ሰላም ጤና ይስጥልን ክብራትና ክብራን የቡሌ ሆራ ዩኒቨርሲቲ ሚዲያ ተከታታይ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በቡሌ ሆራ ዩኒቨርሲቲ ውስጥ እንደ ኦሮሚያ ክልል በምዕራብ ጉጂ ዞን በቡሌ ሆራ ዩኒቨርሲቲ ታላቁ ስቴዲየም ላይ እንግዲህ ዛሬ የብሔር ብሔረሰቦች ቀን እየተከበረ ይገኛል። በርካቶች ለዚህ እንግዲህ ለየት ላለው በዓል የተለያዩ አልባሳቶችን ለብሰው ባህሉን በድምቀት እያከበሩት ይገኛሉ። ይሄ በዓል እንግዲህ የኢትዮጵያዊነታችንን የአንድነታችንን የምናሳይበት የአብሮነታችን የመተሳሰብ ፍቅራችንን የምናሳይበት በጣም ድንቅ ታላቅ በዓል ነው። እንግዲህ ይሄን በዓል አስመልክቶ በርካቶች እየተዝናኑ እየተፈታ ያሉ ይገኛሉ። ይሄን በዓል እንግዲህ ኦቤን ቲቪ በቀጥታ ስርጭት እያስተላለፈ ይገኛል። ሚዲያችንም እንግዲህ ያው እንደራሳችን ይሄን በዓል በቀጣይ አዝናኝና አስተማሪ ልዩ ቃለ መጠይቅ ፕሮግራሞችን እናደርጋለን። ከናንተ ጋር ሙዲን ጆርናሊስት እስካይ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ይሄንን እንግዲህ ለዚህ ሚዲያ አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር በማድረግ ይሄንን ሚዲያ ተደራሽ እንድታደርጉ የበኩላችሁ እንድትወጡ እናሳስባለን። እስከ መጨረሻው ድረስ ከኛ ጋር መልካም ቆይታ። ሰላም እንግዲህ የቡሌ ሆራ ዩኒቨርሲቲ ሚዲያ ዛሬ እንግዲህ የሌላ ደግሞ በዓል አግኝተናል። ትኩሳቱ እንደቀጠለ ነው። እንግዲህ እየተዝናናችሁ ነው። ሰላም የለበስከው የባህል ልብስ በጣም ያምራል። የምንድን ነው? የደቡብ ምዕራብ ኢትዮጵያ የዳውሮ ዞን። ዳውሮ ዞን? አዎ ከዳውሮ ዞን ነው። ኦኬ። እንዴት ነው? ምንድነው አሁን ይሄ ከሌላው ባህል ልብስ ምንድነው ለየት የሚያደርገው? ከሌላው ዞን ልብስ ለየት የሚያደርገው የዳውሮ ዞን ባህላዊ ልብሱ በአራት አይነት ቀለም የተከለለ ነው። በአራቱም በነጭ ይጀምራል። ቢጫ፣ ቀይና ጥቁር በአራቱ እንትን ይደረጋል። ቢጫ የሰላምን ምልክት የሚያሳይ ነው። ነጩ ደግሞ የአንድነት፣ ቀዩ ደግሞ የብሔሩን መገለጫ የሚያገኝ። እሺ፣ ባህሉ እንዴት እያለፈ ነው? ባህሉ በጣም አሪፍ ነው። የብሔር ብሔረሰብ በዓል እዚህ ግቢ ላይ እያከበርን በጣም ደስ ብሎን ያው የኛንም ባህል እናስተዋወቅ ብለን ነው የወጣነው። እንግዲህ ይህ በዓል በርካቶች ወደውታል። ይህ ብሔር ብሔረሰብ ለመጀመሪያ ጊዜ በቡሌ ሆራ ከተማ ወይ በምዕራብ ጉጂ ዞን በቡሌ ሆራ ከተማ በቡሌ ሆራ ዩኒቨርሲቲ በሺዎች የሚቆጠሩ ተመልካቾችን በሚይዘው ስቴዲየም እየተከበረ ይገኛል። ፕሮግራሙን እኛም እንደ ቡሌ ሆራ ዩኒቨርሲቲ ሚዲያ እናስቃኛችኋለን። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ፕሮግራሙ ይሄ የብሔር ብሔረሰቦች ቀን ተመችቷችኋል ብለን እናስባለን። የተለያዩ እንግዶችን የተለያዩ ጥያቄዎችን እንጠይቃለን። ለቡሌ ሆራ ዩኒቨርሲቲ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ጥያቄዎቻችን እናልፋለን። ሰላም እንግዲህ የቡሌ ሆራ ዩኒቨርሲቲ ተማሪዎች ህብረት ምክትል ፕሬዝዳንትን አግኝተናታል። ሰላም ዮያ አምሮብሻል። አመሰግናለሁ። አለባበስሽ ደግሞ ያምራል። እንግዲህ የለበስኩት የጉጂ ሴቶች የሚለብሱት የባህል ልብስ ነው እና ይሄም የባህል ልብስ ያው ከላይ የለበስኩት እንደምትመለከተው ጉሮ ይባላል። እዚህ ጋር ያረኩት ደግሞ ጨሌ ነው። እንግዲህ የጉጂ ሴቶች የሚዋቡበት የባህል ልብስ ሲለብሱ የሚዋቡበት ጨሌ ነው። እኔ አልተጠቀምኩትም እንጂ እዚህ ጋር የሚደረግ ነገር ነበረ። ለሰዓቱ አልተጠቀምኩትም። እሺ፣ ይሄንን ያገቡ ናቸው ያላገቡ ናቸው የሚጠቀሙት? ይሄኛውን ያላገቡ ናቸው የሚጠቀሙት። እዚህ ጋር የሚለይ እንትን አለው፣ ቆቶ ይባላል። ያገቡ ሴቶች የሚጠቀሙት። እኔ ያው ስላላገባው ነው። በዚህ አጋጣሚ ያላገባች አምሮብሻል። አመሰግናለሁ። በዓሉ እንዴት እየሄደ ነው? በዓሉ በጣም ደስ ይላል። እንግዲህ ዛሬ በቡሌ ሆራ በምዕራብ ጉጂ ዞን የብሔር ብሔረሰቦች ቀን በደማቅ ሁኔታ እየተከበረ ነው ያለው። እንግዲህ እንደምትመለከተው በጣም ደስ የሚል ክብረ በዓል ላይ ነው ያለነው እላለሁ። እንግዲህ ይህ በዓል ሁላችሁም ተመችቷችኋል ብለን እናስባለን። አዎ በጣም እንግዲህ ይልመድብን። እሺ፣ አመሰግናለሁ። ኢትዮጵያ እንዴት ተገልጫታለሽ? ኢትዮጵያ እንግዲህ ኢትዮጵያ ሀገራችን የኢትዮጵያ ብሔር ብሔረሰቦች ቀን በደማቅ ቀን ቡሌ ሆራ እየተከበረ ነው ዛሬ። እሱንም በማስመልከት ኢትዮጵያ ሀገሬ እንግዲህ ኢትዮጵያ የሁሉም እናት ናት። ኢትዮጵያ ትለያለች። ምንድነው ከሁሉም ሀገራት ዩኒክ የሚያረጋት ከ80 በላይ የብሔር ብሔረሰቦችን አቅፋ የምትይዝ ሀገር ናትና የተለያዩ ባህል እሴቶችን በውስጧ የያዘች ሀገር ናትና ኢትዮጵያ ይወድሻለሁ። እሺ፣ ጉጂን ለምሳሌ የጉጂ የባህል ልብስ ከሌላው ብሔረሰብ የባህል ልብስ ምን ለየት የሚያደርገው ነገር አለ? እንግዲህ የጉጂ የባህል ልብስ እንደምትመለከተው ከላይ ካባ አለው። ብዙ ጊዜ
ምክንያቱም ይሄ ደመቅ ብለው እንዲታዩም ደግሞ ይሄ ለየት ያደርጋቸዋል ከተለያዩ ባህል ልብሶች። ምክንያቱም ቡሮ ቅድም እንዳልኩ ቡሮ ነው የሚባለው እንደ ካባ ነው የምንጠቀመው። ይሄ ደግሞ ከተለያየ የባህል ልብስ ለየት ያደርገዋል። ዋው አመሰግናለሁ። መልካም ቆይታ። አመሰግናለሁ።
Dhaloota kana fakkaatu hamilee kennuusi ulfaadhaa guddaadhaa galatooma. ቡርጂ ዞን የቡርጂ ሀገር ባህል ሽማግሌ ነኝ። ስሜ አቶ መሐመድ ወሌ ይባላል። ዛሬ በዚህ የብሔር ብሔረሰቦች ቀን በመታደሙ እንደሰማሁት ለምን ይጀምርስቲ? በጣም ደስ ብሎናል። በመተዋወቅ በመገናኘት በመፋቀር አንድነታችን የምንመሰርትበት አርማ ቀን በመሆኑ በጣም ደስ ብሎኛል። የብሔር ብሔረሰቦች አንድነታችንን ከማጠናከር አንጻር የሀገራችንን ልማት በጋራ ከመነሳት አንጻር ብሔር ብሔረሰቦች ቀን መከበሩ ብሔረሰቦች በተለያየ ቦታ ያሉት የተለያየ ብሔረሰብና ባህል ተገናኝቶ የአንዱ አንዱን ተለዋውጦ ኢትዮጵያ አንድ የኢትዮጵያ ባህል የምናደርግበት ልዩነታችን ለአንድነት ወርቃማ ቀለም መሆኑን የምንገነዘብበት ቀን መሆኑን ነው የምንገነዘብበት ጊዜና ቀን በመሆኑ በጣም ደስ ብሎናል። ከዛ ተርጉዘን የመጣነውም ልንገናኝና ልንተያይ ሩቅ የነበረውን በቅርበት የምንገናኝበት ቦታ ነው። ብሔር ብሔረሰቦች ቀን የሚፈጠረው አንድነት ለሀገር ልማት አሁን ከዚህ በፊት አንድ ላይ ሆነን አባይን ገንብተናል። አሁን ደግሞ ቀይ ባህርን በደጅ አለን። አንድነታችን የውስጥ አንድነታችንን ማጠናከር ለሀገራዊ ጥቅም ምን አለው? በጣም ጥቅም አለው። መጀመሪያም እኛ አንድ ነን። ስርዓቶች በመለዋወጣቸው አለያይቶን ለየብቻ ሆነን እንጂ በተለይ ከኦሮሞ ብሔረሰብና ቡርጂ ብሔረሰብ አንድ ናቸው። በገዳ ሲስተም ላይ በአንድነት መልካ ወዳሙ በ15ኛው ክፍለ ዘመን ላይ በአንድነት የተደራጀ ህዝብ ነው። አሁን ይሄን በዓል ደግሞ ስናከብር ተረሳስተን ተበታትነን የነበርነው አሁን የምንቀናጅበትና የቀድሞ ጥንት አያት ቅድመ አያቶቻችን የነበረውን አንድነት የምንገምግበት በዓል በመሆኑ በጣም ደስ ብሎናል። እኛ ቡርጂና ኦሮሞ የዲሞክራሲ ከኛ ነው የተወለደው ለማለት እንችላለን። ለምን ቢባል እኛ የገዳ ሲስተም ስንመርጥም ሆነ ሲስተሙን ስንተካካ ያለ አንዳች ግርግርና ያለ አንዳች ጦርነት ያለ አንዳች ሁከት ነው የምናስረክበው የምንረከበው የምንመራረቀው። ይህን ባህላችንን ደግሞ አሁን በአንድነት ሆነን ለልማት በጋራ የምንነሳሳበትና ቃል የምንገባበት በዓል በመሆኑ በጣም የቡርጂ ህብረተሰብ ቦታው ተገኝታችሁ ደስታ ተካፋይ ሆናችሁ እኛም ተደስተናል የሚል መልእክት እንድታስተላልፉ ስል ነው የመጣነው።